ዱንያ 3 ቀን ብቻ ናት። ዱንያ ትላንት፣ ዛሬ፣ ነገ። እች ናት ዱንያ። ትላንት አልነበርንም፣ ነበርን፣ አልነበርንም። ዛሬ አው ተፈጥረናል፣ አሁን ያለንበት ወቅት ነው። ነገ ገይብ ነው፣ አላህ ነው የሚያውቀው የት እንደምንሆን አናውቅም። በቃ ዱንያ እች ናት። ትላንት፣ ዛሬ፣ ነገ ናት። በዚች አጭር ሐያት ኸይር ነገር ሰርተን እንሂድ። ኢማሙ ሻፊ ረሕመቱላሂ ዐለይህ በግጥም ገለጹት። ኢና ሊላሂ ዒባደን ፉጠና ጠለቁ ዱንያ ወኻፉ ልፊተና ነዘሩ ፊሃ ፈለማ ዓሊሙ አነሃ ለይሰት ሊሐይን ወጠና ጀዓሉሃ ሉጀተን ወተኸዙ ሳሊሐ ልአዕማል ፊሃ ሱፍና። ኢና ሊላሂ ዒባደን ፉጠና፣ ለአላህ ምርጥ ባሪያዎች አሉት። ጠለቁ ዱንያ ወኻፉ ልፊተና፣ የዱንያን ጭቅጭቅ ፊትናው ምኑን ሰግተው ዱንያን በሶስት የፈቷት። ነዘሩ ፊሃ፣ ወደ እሷ ሲመለከት ወደ ዱንያ፣ ፈለማ ዓሊሙ፣ ስለ እሷ ማንነት ሲያውቁ ሲረዱ፣ አነሃ ለይሰት ሊሐይን ወጠና፣ እሷ ዘውታሪ ሐያት አይደለችም፣ ጠፊ ናት። ስለዚህ ጀዓሉሃ ሉጀተን ወተኸዙ ሳሊሐ ልአዕማል ሱፍና፣ ለአኼራ መሸጋገሪያ አድርገው መልካም ሥራቸውን ወደ አኼራ ተሸጋገሩባት። ልክ መርከብ ላይ ባህር ላይ ወደ የብስ በመርከብ እንደምንሸጋገረው እሳቸውም እነሱ ምን አደረጉ? በዚህ መልኩ ተሸጋገሩባት።